የሆርሙዝ ሰርጥ በዓለማችን ላይ አንዲት ጠባብ የባህር መተላለፊያ መዘጋቷን ተከትሎ መላው ዓለም የጨለማ ስጋት፣ የኢኮኖሚ ድቀት፣ የተሽከርካሪዎች ስጋት ማጋጠሙ ሳይታለም የተፈታ ህልም ነው። ይህችን ቦታ የሆርሙዝ ሰርጥ ትባላለች። በአንድ በኩል ኦማን፣ በሌላ በኩል ኢራን የሚያዋስኗት ሲሆን ስፋቱ ጠባብ ከመሆኑ የተነሳ በዓለም ላይ ካሉ የነዳጅ ፍላጎቶች ሲሶ በዚህ በኩል ያልፋል። ዛሬ በዚህ ቪዲዮ ከጦርነት በፊት የነበረውን አስደናቂ ታሪክ፣ አሁን ያለውን የጦርነት ስጋት፣ ሰርጡ በመዘጋቱ ወይም በመታወኩ በዋናነት የተጎዱ ሀገራትን፣ ይህች ሩቅ የምትመስል ባህር ከኢትዮጵያ ጋር ያላትን ጥብቅ ግንኙነት በጥልቅ እንመለከታለን። የሆርሙዝ ሰርጥ የፐርሺያ ባህረ ሰላጤ በኦማን ባህርና ከአረብ ባህር ጋር የሚያገናኝ ብቸኛው በር ሲሆን ሰርጡ በአጠቃላይ 33 ኪሎ ሜትር ገደማ ስፋት ቢኖረውም ግዙፍ መርከቦች ሊያልፉበት የሚችሉት ደህንነቱ የተጠበቀ ጥልቅ የባህር መንገድ ግን 3 ኪሎ ሜትር ብቻ ነው። ልክ እንደ መኪና መንገድ ሁሉ መርከቦቹ እንዳይጋጩ ልዩ መመሪያ ይጠቀማሉ። ወደ ፐርሺያን ባህረ ሰላጤ የሚገቡት በኦማን የባህር ክልል ሲያልፉ፣ የሚወጡት ደግሞ በኢራን የባህር ክልል በኩል ያልፋሉ። ይህ አሰራር ለፖለቲካዊ ውጥረት ትልቁ በር ይከፍታል። በየቀኑ በአማካኝ 21 ሚሊዮን በርሜል ነዳጅ በሆርሙዝ ሰርጥ የሚያልፍ ሲሆን ይህም ማለት የዓለማችንን 20 በመቶ የነዳጅ ፍላጎት ይሸፍናል ማለት ነው። የእስራኤል የአሜሪካና የኢራን ጦርነት ስጋት ከመምጣቱ በፊት የሆርሙዝ ሰርጥ የዓለም የንግድ ኤደን ነበረች። በ13ኛው ክፍለ ዘመን አካባቢ የሆርሙዝ ደሴት የዓለም ትልቁ የንግድ ማዕከል ነበረች። ያኔ ነዳጅ ሳይሆን ወርቅ፣ የዝሆን ጥርስ፣ የሐርና የፈረስ ንግድ ይካሄድባት ነበር። በ1507 ታዋቂው አድሚራል አልፎንሶ ዲ አልቡቀርቄ ሆርሙዝ ሲቆጣጠር የዓለም ንግድ ለመቆጣጠር 3 ቁልፎች ያስፈልገዋል ብሎ ነበር። እነሱም ኤደን፣ ሆርሙዝና ማላካ ናቸው። ይህ የቦታውን ስልታዊ አስፈላጊነት ከ500 ዓመት በፊት ያሳያል። እስከ 1970ዎቹ ድረስ አካባቢው በአንጻራዊ ሁኔታ ሰላማዊ ንግድ መስመር ሆኖ ቢቆይም በ1979 የኢራን አብዮት መፈንዳቱን ተከትሎ የኢራን-ኢራቅ ጦርነት የታሪክ አቅጣጫን ቀየሩት። ሁኔታዎቹ በአንድ ጀንበር የተቀየሩት በ1980 የኢራን-ኢራቅ ጦርነት ሲጀመር ነው። ኢራቅ የኢራንን የነዳጅ ገበያ ለማድረቅ በማሰብ መርከቦችን መምታት ስትጀምር፣ ኢራን ደግሞ በሆርሙዝ የሚያልፉ ማንኛውንም መርከቦች በማጥቃት ምላሽ ሰጠች። በጊዜው ከ450 በላይ መርከቦች ጥቃት ደርሶባቸዋል። አሜሪካም በታሪክ ትልቁ የባህር ላይ ጥበቃ ያደረገችው እዚህ ነው። የኩዌት የነዳጅ መርከቦች ላይ የአሜሪካን ሰንደቅ ዓላማ በመስቀል የጦር መርከቦችን በማጀብ ጀመረች። ኢራን በሰርጡ ላይ የረጨችው ረቂቅ ፈንጂዎች ዛሬም ድረስ እንደ ትልቅ ስጋት ይታያሉ። አንድ የጦር መርከብ በአንድ ፈንጂ ብቻ ከጥቅም ውጪ ሊሆን እንደሚችል ዓለም ተገንዝቧል። በአሁን ሰዓት በጂኦፖለቲካ ውጥረት ምክንያት የሆርሙዝ ሰርጥ እንቅስቃሴ ሲስተጓጎል በዋናነት የሚጎዱት የነዳጅ ፈላጊ ሀገራት ሲሆኑ ከነዚህም መካከል ቻይና፣ ህንድ፣ ጃፓንና ደቡብ ኮሪያ ያሉ የኤዥያ ግዙፍ ሀገራት ከ80 በመቶ በላይ ነዳጆቻቸውን የሚያገኙት በዚህ ሰርጥ በኩል በመሆኑ ለእነዚህ ሀገራት የሰርጡ መዘጋት ማለት የፋብሪካዎች መቆም፣ የትራንስፖርት መታወክና የኢኮኖሚ ድቀት ማለት ነው። በአንጻሩ ደግሞ የነዳጅ አምራች ሀገራት እንደ ሳውዲ አረቢያ፣ ኩዌትና የተባበሩት አረብ ኤምሬትስ ምርታቸውን ወደ ዓለም ገበያ ለማውጣት አማራጭ ስለሚያጡ ከፍተኛ የገበያ ኪሳራ ይደርስባቸዋል። ይህ መታወክ የነዳጅ ዋጋን በዓለም አቀፍ ደረጃ ስለሚሰቅለው ነዳጅ አስመጪ የሆኑ ድሃ ሀገራት የኑሮ ውድነቱ ክፉኛ ይፈትናቸዋል። ብዙዎች ሆርሙዝ ከኢትዮጵያ ጋር ምን ያገናኘዋል ብለው ይጠይቃሉ። እውነታው ግን የኢትዮጵያ ኢኮኖሚ ህልውና ከዚህ ሰርጥ ሰላም ጋር የተቆራኘ መሆኑ ነው። ኢትዮጵያ በዓመት በቢሊዮን የሚቆጠሩ ዶላሮችን ለነዳጅ ግዢ ታወጣለች። ሆርሙዝ ላይ የሚተኮስ አንድ ጥይት በአዲስ አበባ የዳቦ ዋጋ ላይ ተጽዕኖ አለው። ነዳጅ ሲወደድ ትራንስፖርት ይወደዳል። ትራንስፖርት ሲወደድ ደግሞ የግብርና ምርቶች ዋጋ ይጨምራል። በተጨማሪም ከቻይናና ከህንድ የሚመጡ የኢንዱስትሪ ግብዓቶችና አልባሳት አብዛኛውን ጊዜ የሚያልፉት በእነዚህ የባህር መስመሮች በመሆኑ ውጥረት ሲኖር የመርከብ መድን ዋጋ ስለሚጨምር ወደ ኢትዮጵያ የሚገቡ ዕቃዎች ዋጋ በከፍተኛ ሁኔታ ይንራል። በሆርሙዝ ላይ የሚፈጠር
አለመረጋጋት መርከቦች ወደ ቀይ ባህርና ወደ ጅቡቲ ወደብ እንዳይመጡ ያደርጋቸዋል። ይህ ደግሞ የኢትዮጵያን የወጪና ገቢ ንግድ ያሽመደምደዋል። ኢትዮጵያ በአፍሪካ ቀንድ ያላት ተሰሚነት ከነዚህ የባህር መስመሮች ሰላም ጋር የተያዘ ነው። ቀጠናው ካልተረጋጋ የኢንቨስትመንት ፍሰቱ ይቆማል። የሆርሙዝ ሰርጥ የታሪክ የሀብትና የጦርነት መገናኛ ነጥብ ናት። ይህች 33 ኪሎ ሜትር ስፋት ያላት ቦታ የሰው ልጅ ስግብግብነትንና የአያላን ሀገራት ፍላጎትን ቁልጭ አድርጎ ያሳያል። ሰርጡ ክፍት ሆኖ በቆየ ቁጥር የዓለም ኢኮኖሚ ተነፍሳል። በተዘጋ ቁጥር ደግሞ ዓለም ወደማይታወቅ ቀውስ ያመራል። ይህችን ጠባብ መተላለፊያ ማወቅ ማለት የዓለማችንን የኢኮኖሚ፣ የፖለቲካ፣ የልብ ትርታ ማወቅ ማለት ነው። ለዛሬ ይዤላችሁ የቀረብኩት የሆርሙዝ ሰርጥ ቪዲዮ ይሄን ይመስል ነበር። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሐሳብ አስተያየታችሁን በኮሜንት አሳውቁን። በሌላ ቪዲዮ እስከምንገናኝ መልካም ጊዜ